ሰላም ሰላም እንዴት ናችሁ? ዛሬ በቀደም ስላወራሁት የኦንላይን ስራ አዲስ አፕዴት አለኝ እና እሱን ነው ዛሬ ማሳያችሁ። በቀደም እንግዲህ እንዳሳየኋችሁ በዚህ የኦንላይን ስራ ኮንቨርሴሽን ፕሮጀክት ነው። በዚህ ፕሮጀክት ላይ እስከ $4 በሰዓት መከፈል እንደምትችሉ አሳይቻችሁ ነበረ እና እሱ እንዴት እየሄደ ነው የሚለውን ነገር መጀመሪያ ላሳያችሁና እዚህ ጋር እንደምታዩት $22 አካባቢ ቆጥሯል እና እንዴት ነው ያለበት ሁኔታ የሚለውን ላሳያችሁ እና እየሰራችሁ ካልሆናችሁ መስራት እንድትጀምሩ ነው ሪኮመንድ ማድረጋችሁ። ምክንያቱም እዚህ ጋር እንደምታዩት ከሆነ አዲስ ፕሮጀክት ተጨምሯል $10 በሰዓት ማለት ነው። እንግዲህ እዚህ ጋር አመልክታችሁ ተቀባይነት ካገኛችሁ $10 በሰዓት እየተከፈላችሁ መስራት የምትችሉበት አጋጣሚ ይፈጠራል ማለት ነው። እና እስቲ መጀመሪያ በቀደም ስላሳየኋችሁ ስራ እንዴት እየሄደ ነው የሚለውን ላሳያችሁ። እዚህ ጋር እንግዲህ እዚህ ጋር ከቀን 20 ጀምሮ እስከ 24 እዚህ ጋር ይታያል። እስከ 25 ድረስ ዛሬው ሪጀክትድ ነው። እስከ 25 ድረስ የሰራዋቸው እዚህ ጋር ሪከርድ ተደርገው ተቀምጠዋል ማለት ነው። እዚህ ጋር ማየት ይቻላል። ይሄ ሁሉ ኮንቨርሴሽን የሰራሁትኝ ሰሚት የተደረገ ነው። እንግዲህ እዚህ ጋር ፊድባኩን ማየት ትችላላችሁ። አብዛኞቹ ሪጀክት ተደርገዋል። ሪጀክት የተደረጉት ምንድነው? እዚህ ጋር እንደምታዩት 3.9 ደቂቃ አካባቢ ነበረ። ከ5 ደቂቃ በፊት ሪከርድ ካደረጋችሁ ሪጀክት ነው የሚደረገው። ከ5 ደቂቃ በላይ ነው አክሰፕት የሚደረገው። ግን ስለፈለጋችሁ ብቻ እስከ 15 ደቂቃ ላቆዩ ትችላላችሁ። አብራችሁ የምታወሩት ፓርትነር ኢንተርኔቱ አሪፍ ካልሆነ በመሃል ያቋርጣችኋል ማለት ነው። እዚህ ጋር እንደምታዩት ሪጀክትድ ብሏል። ምክንያቱም እዚህ ጋር ማየት ትችላላችሁ። አብዛኛው ደግሞ ፔንዲንግ ላይ ነው። ፊድባክ ገና ነው። እዚህ ጋር የዚህም ፊድባክ ገና ነው። ብዙዎቹ ፊድባኩ ገና አልተሰጠበትም ማለት ነው። እዚህ ጋር እንደምታዩት ፊድባክ ገና ነው። ፊድባክ አልተሰጠባቸውም አብዛኞቹ ማለት ይቻላል። እና ፊድባክ ሲኖር ነው ክፍያው የሚጸድቀው ማለት ነው። እዚህ ጋር እንዳለ የሰራችሁት ሰዓት እዚህ ጋር ቆጥሮ ያስቀምጥላችኋል። እዚህ ጋር $22 አካባቢ ቆጥሯል ማለት ነው። ይህን ይመስላል የበቀደሙ ስራ። እንዴት ነው የምንሰራው የሚለው ጥያቄ ከሆነባችሁ አብዛኞቻችሁ ከተመዘገባችሁ በኋላ እንዴት እንደምትመዘገቡ በዛኛው ቪዲዮ አሳይቻችኋለሁ። በዚህ ቪዲዮ ምናልባት ግልጽ ያልሆነ ነገር ካለ ይሄኛውን ፕሮጀክት እንዴት ነው መስራት የምንችለው የሚለውን ነገር ግልጽ ለማድረግ ያክል መጀመሪያ ሊንክ ማግኘት አለባችሁ፣ የዚህኛውን ማለት ነው። የዌብሳይቱን ሊንክ ለማግኘት እኔ እዚሁ ቻናል ላይ መጨረሻ እዚህ ጋር ዲስክሪፕሽን ጋር ትመጡና እዚህ ጋር ቴሌግራም ሊንክ አስቀምጫለሁ። ልክ ይህንን ቴሌግራም ሊንኩን ስትጫኑት ወደ እኔ ቻናል ይወስዳችኋል ማለት ነው። ወደ እኔ ቻናል ይወስዳችኋል። እዚህ ጋር ያደረኩት ቪዲዮ አለ። እዚህ ጋር መታችሁ በዚህ ሊንክ ተመዝግባችሁ ስትነኩት ወደ ቅድሙ ወደዚህ ይወስዳችኋል ማለት ነው። እና ትመዘገባላችሁ። በጉግል በኢሜይላችሁ ትመዘግቡና አሁን ፓርትነር ለማግኘት እንዴት ነው ስራው የሚሰራው የሚለውን ነገር ለማሳየት ያክል እዚህ ጋር ላሳያችሁ። ሁለት አይነት መንገዶች አሉ ስራውን ለመስራት። እዚህ ጋር አውቶማቲካሊ ጆይን የኮል ብላችሁ ስትጫኑት ኦንላይን ላይ ያለ ሰው አምጥተው ከእናንተ ጋር ያገናኛችሁና ማውራት ትጀምራላችሁ ማለት ነው። ከዛ አስጀምራችሁ ሪከርድ ማድረግ ነው። ከዛ ሪከርድ ስታደርጉ ይቆያል። ማክሲመም እስከ 15 ደቂቃ ነው በአንድ ኮል ማለት ነው። ከዛ ሰው ጋር ታወራላችሁ። ስታወሩ እንዴት ነው የሚለውን ነገር እዚህ ጋር እስቲ ጆይን የኮል ብለን እናየዋለን ማለት ነው። እዚህ ጋር መመሪያዎች አሉ። በዋናነት ምንድነው ባክግራውንድ ኖይዝ የሌለበት ቦታ፣ አሪፍ ማይክሮፎን፣ ቢውልቲንም ሊሆን ይችላል፣ ዋየርድም ማይክሮፎን ሊሆን ይችላል። ፈለጋችሁትን መጠቀም ትችላላችሁ። ሄድፎን ግድ ነው። እዚህ ጋር በሁለት አይነት አማራጭ አስቀምጦልናል። ብሉቱዝ ከሆነ አይሆንም። እንግዲህ እንደምታዩት እዚህ ጋር የግድ ዋየርድ መሆን አለበት። ኤርፎንም ሆነ ሄድፎን ዋየርድ መሆን አለበት። እነዚህ መጠቀም አለባችሁ ሪከርድ ለማድረግ። ከዛ እነዚህ እንዳለ ቲክ ካደረጋችሁ በኋላ ደን ስትሉት እዚህ ጋር ፓርትነር ይፈልግና ከአንድ ፓርትነር ጋር ያገናኛችኋል ማለት ነው። ከዛ አሪፍ ኔትወርክ ከሆነ የሁለታችሁም ይቆጥራል ማለት ያገናኛችኋል።
ካገናኛችሁ በኋላ ምንድነው የምታደርጉት? ሬዲ ታደርጉታላችሁ። ይሄኛውም ሬዲ ይሆናል እዚህ ጋር ሲጫነው ማለት ነው። ሬዲ ይሆናል። ስለዚህ ከዛም በኋላ ማውራት ነው ማለት ነው። ይሄን ሪከርድ የሚለውን ትጫኑትና ማስጀመር ነው። ከዛም በኋላ መቁጠር ይጀምራል። አሁን ለጊዜው ለማሳየት ያክል ነው። ልውጣና እስቲ ልውጣ። የመጀመሪያው መንገድ የምትሰሩበት መንገድ ይሄኛው ነው። ሁለተኛው መንገድ ደግሞ እዚህ ጋር አለ። ፕሮጀክት ከመጣችሁ በኋላ እዚህ ጋር ስታርት ሩም ሊንክ ትሉና ሊንክ ይሰጣችኋል። ሊንክን ኮፒ አድርጋችሁ አብራችሁ መስራት የምትፈልጉት ሰው ጋር ትልኩታላችሁ ያን ሊንክ። ከዛም በኋላ ሊንኩን ተጠቅሞ ይገባና አብራችሁ መስራት የምትችሉበትን አጋጣሚ መፍጠር ትችላላችሁ ማለት ነው። ይሄኛው ቅድምም የነበረው በቀደም በመጀመሪያው ቪዲዮ ሰራሁላችሁ ስራ ነው ማለት ነው። እና አዲሱ ስራ ደግሞ ትላንት ሌሊት አካባቢ ነው እንትን ያሉት የለቀቁት። እዚህ ጋር አሳያችኋለሁ ስራውን። እዚህ ጋር ላንጉዌጅ ትራንስክሪፕሽን የሚለው ነው። ይሄ በጣም አሪፍ ነው። ከ$10 በሰዓት ማለት ነው ያስባል። እኔ አንደር ሪቪው ይላል እዚህ ጋር እንደምታዩት። ምንድነው ቅድም ነው አመልክቻለሁ ይሄን ስራ ለመስራት። እዚህ ጋር አፕላይ እንድታደርጉ ይጋብዛችኋል ማለት ነው። ልክ ስትጫኑት አፕላይ ከማድረጋችሁ ስራውን ከመጀመራችሁ በፊት ስራውን ብቁ ናችሁ የሚለውን ነገር ለማረጋገጥ 3 ቴስቶችን ይሰጣችኋል ማለት ነው። 3 ቴስቶችን ይሰጣችኋል። በኦዲዮ ነው የሚሰጣችሁ። እናንተ የሰማችሁትን መጻፍ ነው ማለት ነው። ከዛ ሰሚት ታደርጋላችሁ። እነዛን ለማድረግ መጀመሪያ ላይ መመሪያዎችን ያስቀምጣል እንዴት መስራት እንዳለባችሁ። ከዛም በኋላ ኢሜል ትጠብቃላችሁ ማለት ነው። በ12 ሰዓት ውስጥ ኢሜሉ ይደርሳችኋል። ከዛ መስራት የምትችሉበት ሁኔታ ከሆነ ትቀጥላላችሁ፣ አክሰፕት ከተደረጋችሁ ማለት ነው። ይህን ይመስላል ስራው። ይህን ስራ መስራት ከፈለጋችሁ ቅድም እንደነገርኳችሁ እዚህ ቴሌግራም ቻናል ላይ ትመጡና ዩቲዩብ ቻናል ላይ ትመጡና ይህን ስትጫኑት እዚህ ጋር ሊንክ አለ። ሊንኩ ደግሞ ወደ ቴሌግራም ቻናሉ ይወስዳችኋል። ቴሌግራም ቻናሉ ላይ ማግኘት ትችላላችሁ ማለት ነው። እስቲ አብረን እንየው። እዚህ ጋር በዚህ ሊንክ ገብታችሁ መስራት ትችላላችሁ። ብዙ ሰዎች ጆይን እያደረጉ ነው። አዲስ ስራ ነው እንግዲህ ፔመንት ፕሩፍ ያደረገ ይኖራል ብዬ አስባለሁ። እስካሁን እኔ ከጀመርኩት 3-4 ቀን ሆኖኛል። አሪፍ ስራ ነው። እስቲ ከዚህ በፊት ሰርታችሁ የምታውቁት ደፍራችሁ ተጋባላችሁ ብዬ አስባለሁ። እንግዲህ ይህን ይመስላል። ተጠቀሙበት። ይሄ እድል። አመሰግናለሁ።